ሰላም እንደምን አላችሁ ደህና ናችሁ? ዛሬ ድክም ብሎኛል በጣም ይቅርታ። ለዶክተር አበበች ቴክስት ስላደረገችልኝ እግዚአብሔር ያክብርልኝ ልልሽ ነው። ዶክተርዬ በጣም ጥሩ ትምህርት ነው የምታስተምሪው። በጣም ደስ የሚል ነገር ነው አይቼዋለሁኝ ቪዲዮዎችሽን እና አመሰግናለሁኝ። እኔ ትንሽ ስትረስ ሁኝ ነበርና የራሴ ችግር ስለነበረብኝ ለዛ ነው እንጂ ፊቴ አይ ቲንክ ሌላ የተጓደለም የጎደለ ነገር ያለ አይመስለኝም። መድኃኒትም ብዙ ናቹራሊ ነው የምጠቀመው እና ስፈልግ እነግርሻለሁ። እሺ አመሰግናለሁ። አይቻለሁኝ እንደኔ አይነት ያላቸው ብግሮች ምናምን መድኃኒት እንደምታዝጂ። እኔ ራሴ እዚህ ዶክተር ዳርማቶሎጂስት ምናምን ይባላሉ አሉ መሄድ ስላልፈለኩኝ ነው። ምክንያቱም ውስጤ ስላልተረጋጋ ነው ብዬ ስላሰብኩኝ እሱን መጀመሪያ ላስተካክልና ማይሻለኝ ከሆነ ኮንታክት አረግሻለሁ ዶክተርና አመሰግናለሁ። እግዚአብሔር ያክብርልኝ። በእውነት እጅግ በጣም ማመሰግነው ለኔ ክብር ሰጥተሽ እኔን አይተሽ እንደዚህ ወገኖችን ለማከም ስለተዘጋጀሽ እግዚአብሔር ያክብርልኝ። እጅግ በጣም ማመሰግነው። ሌሎችም የምትፈልጉ እንደዚህ ዳርማቶሎጂስት ስኪን ፕሮብለም ያለባችሁ አናግሯት። እኔ እንቅልፍ ማጣት፣ ሀሳብ፣ ውሃ ለመጠጣት ቡና በዛለሁና እነሱና በርበሬ ምናምን ደግሞ በላል በርበሬ ምናምን መጥፎ ነው ምናምን አሉ። ግን አሁን ውሃም እየጠጣው ነው ደግሞ ሰላም ስላገኘው አይ ቲንክ ቆንጆ ነው እና አመሰግናለሁ። እግዚአብሔር ይስጥልኝ። እና አንዳንድ ወገኖቼ ደግሞ አላችሁና ወንድሞቼ ኮሜንት የምታደርጉ ሀብቶ ዩቬተሮች አውት እና ዩቬተሮች አውት ማርያምን እኔ መጥፎ ነገር ለመናገር አልፈልግም። በጣም ጥሩ ኮሜንት በጣም ፖዚቲቭ ኮሜንት ነው የምትሰጡኝ። እድሜና ጤና ይስጥልኝ። እኔ ምንም ነገር የሚያስተምራችሁ ነገር ይዣል መጣም አንዳንዴ በቃ ራሳችንን እንድንሆን ራሳችንን እንድናዳምጥ ላይፋችንን ኢንጆይ እንድናደርግ ደስታ ማንም እንደማይሰጠን ደስታ እጃችን ላይ እንዳለ እኔ ተማርኩትና እናንተ ያዛችሁትን ነገር ጥብቅ አድርጋችሁ ከያዛችሁ ስፔሻሊ ውጭ ሀገር ያላችሁ እህቶቼ በሙሉ በውጭ ዓለም የምትኖሩ አረብ ሀገርም ይሁን ዱባይም ይሁን የትም ይሁን እንትን ነው እና መደሰት ነው። ሁሉም የራስ ፕሮብለም ይኖርበታል። ግን ምንድነው እኛ ቀለል አድርገን ማየት ነው ያለብንና ውድ ቤተሰቦቼ ብዙ አትጨናነቁ። ምክንያቱም እኔ ለንስሐ ሞት ያብቃኝ ካሁን በኋላ አልጨናነቅም። በፊት በጣም እጨነቅ ነበር። አሁን ግን እግዚአብሔር ይመስገን በእውነት እየተስተካከልኩ ነው። ውድ ቤተሰቦቼ በጣም በቃ ካምዳውን ለመሆን እየሞከርኩ ነው። ለካ እድሜ ሄድ ሲል ነው ማስተዋል የሚሰጣችሁ እግዚአብሔር። አንዳንዴ ፋየር ኤጅ ላይ ስትሆኑ ትንሽ ከባድ ነው። ለውሳኔም ትቸኩላላችሁ። ሰው የሚላችሁን አትሰሙም። በራሴ ነው ማረክ ትላላችሁና አንዳንዴ የራስ ሰው ሲመክራችሁ ሁሉ ያንን ኢግኖር አድርጋችሁ የራሳችሁን ቀጥታ ነው የምትሄዱትና እኔ ለነገሩ አልጎደኝም። የወሰንኩት ውሳኔ በጣም ጠቅሞኛል። እንጠጣ እንግዲህ ቡና ጠጥቼ ስራ ልገባ ነው። እንቅልፌን ማልተኛውም ዛሬ ማለት ነው። በደንብ አይኔ ሁሉ እያለቀሰ ነው። አይመጣውት ለዶክተርዬ መልእክቱን ለማስተላለፍ ነው እና ምን ልላችሁ ፈልጌ ነው አገኛችሁም አላገኛችሁም እየሰራችሁ አገኛችሁም አላገኛችሁም ትንሽ ቦታ ላይ አጥቷሉ። ላይክ ከፍ ያለ ቦታ ዛሬ ታች ብትሆኑ ነገ የተሻለ ቦታ ላይ ደርሳለሁ። ፋሚሊን እረዳለሁ፣ አገሬን አገዛለሁ፣ ፋሚሊ መሰረታለሁ። አስቡ። ዶንት ወሪ። እግዚአብሔር ደግሞ ያሰባችሁትን ያሳካል። በመቀነነት ካሳባችሁት በእውነት ነው የምላችሁ። እኔ ድሮ ገና ሃይ ስኩል 10ኛ ላይ ጨርሼ ጓደኛ ይሄው አለች ተሰማኝ ሆናና እሷ ልትልክልኝ ነበር አረብ ሀገር ወረቀት ምናምን ብላኝ ከኔ ውስጤ ደስ አላለው። እኔ ትምህርቴን ጨርሼ ዲግሪ መያዝ ፈልግ ነበረ። ዛት ማች ጭንቅላት አለ ግን በጣም ሃይ ቶፕ ስቱደንት አልነበርኩም። ግን still I'm just like እገባለሁ ዩኒቨርሲቲ እገባለሁ ይሄ
ጓደኞቼ 12ኛ ግራጁዌት አናረግም ገና ሳናልፍ ሲሉ ኧረ እኔ ያረጋለሁ ካላለፈም እኮ የኖ ቻንስ የግራጁዌት የማረጊያ ብዬ ግራጁዌት አደረኩ ደምንም ተጣጥሬ ግራጁዌት አደረኩ ነጽይት አሰራው ከጓደኞቼ ጋር ምናምን እሱን ያስኩኝ ከዛ አለፉ እግዚአብሔር ክብሩን ይሰጥ ቅዱስ ድንግል ማርያም አለፉኝ ኮሌጅ ገባሁ መፈልገውን ዩኒቨርሲቲ አላገኘው ኮተቤ ዩኒቨርሲቲ ገባሁ ኮተቤ መምህራን ኮሌጅ ነው የሚባለው አሁን ፖሊቴክኒክ ኮሌጅ ነው ምናምን ዩኒቨርሲቲ ተብላ መሰለኝ ኤኒዌይ ገባሁ አንድ አመት ከምናምን ተማርኩ ዲቪ ደረሰኝ ሳላስበው አስቡ እንግዲህ ከዛ በቃ አረብን ሲመኙልኝ ጓደኞቼ እኔ አሜሪካን ሰጠኝ ፈጣሪ የተሻለ አትሊስት ያው ነው አረብ ሀገርም ግን አሜሪካ ደግሞ የተሻለ ኦፖርቹኒቲ አለ በጣም የተሻለ ኦፖርቹኒቲ አለና ከዛም ፈልገው ነገር አደረኩኝ ለእናቴ የምፈልገው ነገር ራሴ ማፈርልገው ነገር ስቴፕ ባይ ስቴፕ አሁን አንድ ልጅ አፍርቻለሁ አም ሃፒ ስቲል አም ኢን ስኩል እማራለሁ ስራ ሰራለሁ በቃ ሁሉ ነገር ይሳካል ምንም በቃ ፖዚቲቭ ሆኑ በላይፋችሁ አሁንኑ ተደሰቱ ዶክተር ወዳጀነህ እንዳለችም ቡናችሁን ኢንጆይ ያረጋችሁ መጣፈጧን አጣጥማችሁ ጠጧት በቃ ኮምፕሌን እንቀንስ ወደ እግዚአብሔር በመናምነው እንጠጋ ለልብሳችን ለመልካችን ለምናምን ብዙ ሰው ያየኛል ብለን ማድረግ ሳይሆን እግዚአብሔር ያየኛል የሚለው ነው እንጂ እኔ ምንም አይመስለኝም እኔ አሁን እንዱኝ የምመጣው እንደሰው ጸጉሬን ተሰርቼ ምናምን አትራክት ለማድረግ አይደለም ሰውን የምመጣው እኔ የምመጣው እናንተን ለመምከር እንድትደሰቱ ተስፋ እንዳትቆርጡ በእግዚአብሔር ላይ ስፔሻሊ በቤተሰብ ላይም ቢሆን በቃ you have to be happy ደስተኛ ሆናችሁ እግዚአብሔርን ያመሰግናችሁ ባይኖራችሁም እንዲሰጣችሁ እየለመናችሁ ያላችሁ ደግሞ ባላችሁ እየተደሰታችሁ በቃ ይሄ ነገ ሳይሆን ዛሬ ኑራችሁ ነገ ደግሞ ፈጣሪ ያውቃል ጨርሱ ወዲያው አትቆጥቡ ማለት አይደለም ግን ያላችሁን እየተጠቀማችሁ ላይፋችሁን በጣም ተደስታችሁ ኑሩ ጉድ ጓደኞቼ በቃ ይሄንን ነው ለላችሁ የምፈልገው እኔ በየቀኑ ደስተኛ ነኝ ይሄው እንደምታዩኝ ያው እንደዚህ ፊቴም ባያምርም ጸጉሬም ባልሰራም ያለቃቀስኩ ያይኔ ጭባ መስሎ በመጣም ኦኬ ለራሴ ነው መደሰተው ለእናንተም ከተደሰታችሁ አም ሃፒ ስለምትከታተሉኝ ስለምታዩኝ እግዚአብሔር ያክብርልኝ እኔ 11700 ፎሎወር አግኝቻለሁ I don't know how to make money yet ግን I will figure out that one and I have YouTube አለኝ please አሁን አንድ ሁለት ሰው ፎሎ አድርጎኛል ደምሮኛል እግዚአብሔር ይስጥልኝ በጣም ማመሰግናችሁ አሁንም ደምሩኝ ቤተሰቦቼ እሺ ሂዱና ታገኝ ፋሚሊ ይላል ቆይ አምጥቼ እዚ እንትን ፖስት አደርጋለሁኝ እና I will post አደርግላችኋለሁ እንትኑን የዩቲዩብ ቻናሌን እና በጣም ነው ወዳችሁ በጣም አከብራችኋለሁ I love you bye ደህና ዋሉ thank you ሰላም ቤተሰቦቼ እንዴት ናችሁ ደህና ናችሁ እኔ ደህና ነኝ እግዚአብሔር ይመስገን እንደምን አደራችሁ በእኛ እንደምን ዋላችሁ በኢትዮጵያ እንዲሁም በአረብ ሀገር ያላችሁ እህቶች እንዴት ናችሁ ደህና ናችሁ ወይ የዶክተሯን ስልክ እዚህ ባዮ ላይ ነው የሚባለው አስቀምጬላችኋለሁኝ ችግር የለውም አስቀምጬላችኋለችኝ በርግጥ ከመጠየቄ በፊት ነበር ያስቀመጥሁላችሁ ሰውነቴ ሁሉ እየቆሳሰለ አስቸገረኛል ሽኝ ልጅ አይዞሽ እሺ በመታምኘው ነገር እየጸለይሽ ከዛ ደግሞ አማክሪያት እሷ አንደኛ አይነት ስኪን ፕሮብለም ያለበትን ነው የምታክመው እኔም እንደዚሁ አይታኝ ነው ላይክ ፊቴን አይታ ክምና ካስፈለገሽ እኔ ክምና አረግልሻለሁ ምናምን ብላኝ ነው እንትን ያልኩትና እና ተጠቀሙበት እኔ ያው ራሴ ጸበሉም እምነቱን ስላደረኩኝ እና ችግሬንም ስላወቁ በራሴ ለማስተካከል ፈልጌ ነው ስፈልጋት ኮንታክት አረጋታለሁ እንደነገርኳችሁ አሁን ትንሽ ለውጥ አለው ያቡነ ሐራም እምነት አርጌበታለሁ ቅዱስ ገብርኤል እምነት ከማሚ ጋር ያመጣው ተወርሰጎ አግኝቼ እሱንም አርጌበታለሁ እምነቱንም ጸበሉንም ያልሆነው የሆነች ልጅ እህቴ እንግሊዝ ሀገር የምትኖር ልጅ ቆይ አሳያችኋለሁ ለእናንተም ግን ያን ያክል ጠቅሞኛል ባለልም ሎሽንና ሳሙና በእውነት እሱን እየተጠቀምኩ አትሊስት ትንሽ ላይተር አደረገው ስኪኔን ይሄ ጠቆረው በጣም እንትን ያለውን ትንሽ ላይተር አረጋው ሳሙናው ትንሽ የማቃጠል ባህሪ ያለው
ምክንያቱም አይ ቲንክ የሆነ የአፍሪካ ሳሙና ነው እሱን አሳያችኋለሁ ነገ አሳያችኋለሁና ሎሽኖቹንም ዛሬ ጊዜ ስላገኘው በጣም ደስ ብሎኛል አንድ 10 እንኳን አይሞላም አንድ 5 ደቂቃ እና የሷ ዶክተሯ ስልክ አናግሯት እንትን አላት ፎሎ አርጓት ደግሞ በጣም ብዙ ነገር ነው የምታስተምረው ብዙ ፎሎወር የላትም ገና የኢትዮጵያ ዶክተሮችን ሰፖርት እናደርጋቸው እግዚአብሔር አምላክ እንደዚህ ሀገር ዶክተሮች ቤት መኪና እንዲኖራቸው ምኞቴ ነው በእውነት ለፍተው ተምረው በጣም ትምርት ቀላል አይደለም አንድ ሆምወርክ ለመስራት መቤቴ ነው ምትል ዌስት ኦፍ ታይም ላይክ በጣም ነው ጭንቅላት የሚያዞረውና ፈተና አለ በዛ ላይ የሰው ነፍስ ነው እጃቸው ላይ ያለውና በጣም ኢትዮጵያ እግዚአብሔር ሰላምን ያምጣላት ኢየሱስ ክርስቶስ እንደተራብን ሁሌ እንዳለቀስን ሁሌ እንደሮሮ ያልን አንቀርም ፈጣሪ ሁሌ ምክንያት አለው የተሻለ ነገር ሊሰጠን ይሆናል እግዚአብሔር እንደኛ አይቸኩልም ይሄ የታወቀ ነውና እግዚአብሔር በጣም የሚጸለይባት ሀገር ብዙ መለኮሳት ያሉባት ብዙ የእውቀት ሊቅ ያለባት ሀገር ብዙ ጳጳሳት ያሉባት ሀገር ናትና ችግር ደግሞ ይሄ እንትን ሊሆን አይችልም ሁሉም ሀገር ችግር አለ ሁሉም ሀገር ፕሮብሌም አለ ሁሉም ሴፍቲ ነው ማለት አይደለም ግን አትሊስት ይሄ ሲቪሊያኑ ወጥቶ ይገባል እዚህ ለክሰርቶ የሚበላበት ነው ጸጥ ያለ ነው ክሪሚናል ነገር አይበዛምና በብዛት ውጭ ያለው ከኢትዮጵያ ውጭ ያለው እሱ ነው እዛ ግን ሲቪሊያንም ገበሬውም ምንም ይቸገራልና ለዛ ነው እንጂ ሁሉም ሀገር ችግር እንዳለ በአለም ላይ ችግር ነው ሁሉም ደስታ የለም ኤኒዌይ ውዶቼ እንዴት ናችሁ ታዲያ ለኮሜንታችሁ አመሰግናለሁ እድሜና ጤና ይስጥልኝ ዛሬ ተሳክቶልኛል ማለት ይችላልው ሰሞኑን ያው ተከታታይ መጣሁ በየቀኑ ማለት ነው እዚህ ላይ ካያችሁኝ ስራ አላረፈድኩም ማለት ነው እዚህ ካልመጣሁ አርፍጄ ገብቻለሁ ማለት ነውና እግዚአብሔር ክብሩን ይሰድ መድኃኒዓለም በጣም ማከብራችሁ በጣም ወዳችሁ 15 ሰው ማየው 20 ሰው አየው 100 ሰው አየው በጣም ነው ወዳችሁ የምትከታተሉኝን ኢየሱስ ክርስቶስ እናንተን በያላችሁበት ይጠብቃችሁ መቤቴ ማርያም ጥላ ደገፋት ሆናችሁ ለኦርቶዶክስ ተከታይ ተመልካቾቼ ለሙስሊም እህቶቼ ደግሞ እንዲሁም ለሌላት እምነት ተከታይ ያላችሁን እምነት ይዛችሁ ጠበቅ ያርጋችሁ ይጠብቃችሁ በመታምኑት እምነት ሰላምና ጤና ይስጣችሁ እና በቃ እንደዛ ነው ላችኋለሁ ውዶቼ እንደምንትን ነገ ደግሞ ወይ ደግሞ ሳሙናውንና የተጠቀምኩት ትንሽ ያሻለኝን ብራይት አይደለም እንደነገርኳችሁ ግን እግዚአብሔር ይመስገን መቤቴ ነው ላችሁ አሁን እኔ የወራዊ ፕሮብሌም ላይ ነው ያለሁት ግን ወራዊ ፕሮብሌም ላይ ሲሆን እንደዚህ ሆኖ አያቀም እና ለውጥ አለው በጣም ተደስቻለሁ ውስጥ የራሱ ክሊን እንደሆነ ነው የሚሰማኝ በጣም ደስ የሚል ስሜት ስለሚሰማኝ ኦፍ ኮርስ ይጣፋል ብዬ ነው ማምነው በቃ የተጨነቃችሁ ያዘናችሁ ፊትሽን ታከምሽ ወይ ይያላችሁ ኮሜንት መስጠኝ ደግሞ አመሰግናለሁ ወንድምቶቼ እድሜና ጤና ይስጣችሁ ይሻላል ያው እንግዲህ የሰው ልጅ ሳይታመም አይኖርም አትመመኝ አይባልም ማረኝ ነው የሚባለው ኢየሱስ ክርስቶስ እሱ የውስጣችንን ስለሚያቅ ሁሉ ነገር ያስተካክልልና ውዶቼ በጣም አመሰግናለሁ ወዳችኋለሁ ደህና ሁኑ ባባይ አይ ቤተሰብ እንዴት ናችሁ ደህና ናችሁ ወይ ደህና ነኝ እግዚአብሔር ይመስገን እግዚአብሔር ያክብርልኝ በጣም አመሰግናለሁ ሁላችሁንም ውድ ቤተሰቦቼ ወንድሞቼ ስፔሻሊ ተባባሪነት ነው የምታግዙኝ ትክክል መብራን ትድረስላችሁ በጣም አመሰግናለሁ ለኮሜንታችሁ ስለሁሉም ነገር እድሜና ጤና ይስጥልኝ አላውዲውን አይሁን አላቀም እየነዳሁኝ ግን I will try to send a message for you guys እግዚአብሔር እንግዲህ የሰው ልጅ ያበረታታል የሰው ልጅ ጉዳት ያደርሳል ግን ያው ተፈጥሯዊ ሁኔታ ስለሆነ ሁሉንም አክቲቪቲ ማድረግ ይገባናል እና ለላችሁ ፈልጌ ነው አንዳንዴ ከአመት አንዴ ማስታወሻ ያው የተወለድንበት ቀን በማሰብ ፎቶ እነሳለሁና ደስ ይለኛል በአመት አንዴ ሳይሆን የሆነ ሁሌ እዚህ ሚዲያ ላይ ነው ያለሁት ግን አንዳንዴ ለየት ያለ ማስታወሻ የድሚያችንን ዲፈረንስ ራሱ ምን እንደነበርን ወደዚህ ማለም ስለመጣን መደሰት እንዳለብን ስለሚሰማኝ ፖስታለሁ እና እግዚአብሔር ያክብርልኝ ውድ ጓደኞቼ እግዚአብሔር እንኳን አደረሳችሁ ያላችሁኝ እድሜና ጤና ይስጥልኝ ክበሩልኝ ኦልሞስት አሁን ስራ አርፍጃለሁ ዛሬ ለዚህ ነው እየነዳሁ ትራንስፈር ማድረግላችሁ ሜሴጁን እኔ በጣም የሚገርማችሁ ነገር በቃ ናይት ሽፍት በሰራ ያዋጣኝ ነበር ግን ቤቢዬ ስላለ ነው እንጂ ማታ ላይ ምንም እንቅልፍ እንትን አይለኝም ጧት ላይ የመነሳት ችግር አለብኝ
ስንቶቻችን እንደዚህ ያለ እንትን እንዳለብን አላቅም አንዳንድ ሰው ደግሞ በሌሊት መነሳት ነው በቃ የሚወደውና ያስቀናኛል አንዳንዴ ጧት ስትነሱ በጣም ብዙ ታይም ሴቭ ታረጋላችሁ ማታ ላይ ስታመሹ ግን ቤት ውስጥ ደክማችኋል ወይ ስራችሁን ሳታከናውኑ ትቀራላችሁ ምናምንና ትንሽ አስቸጋሪ ነው ውዶቼና አመሰግናለሁኝ እድሜና ጤና ይስጥልኝ እናንተ ድጋፍ አይለኝ በጣም ብዙ ፎሎወር ያገኘው ነው ያለሁት በጣም ማመሰግነው እናንተ ፎሎ ባክ ለማድረግ ሞክራለሁኝ አንዳንዴ እምብያለኝ ነው ፎሎ ሳታረጉ ደግሞ ዝም ብላችሁ ኮሜንት የምትሰጡ ሰዎች በዩዘር ኔም እየመጣችሁ ፎሎ አርጉና ቤተሰብ እንሆን ምንም አስቸጋሪ ስላልሆነ ማለት ነው በጣም ወዳችኋለሁ አላህ ዲሁና ይሆን አላቅም እንግዲህ ስራ እየገባው ነው መልካም ቀን ይሁንላችሁ በስማም አመሰግናለሁ ውዶቼ ነገ ሰው ይበለን እንግዲህ ነገ በተሻለ ቪዲዮ እመጣለሁ አሁን እየተራራቅን ያለሁትና ባይ አይ ላቭ ዩ